ይሄ ቪዲዮ የቶዮታ አድናቂ ለሆናችሁ ነው። በተለይ ደግሞ በኤሌክትሪክ ዘርፉ ከተሳባችሁ ስፔሻሊ ቢዚ ወይም ቢዮንድ ዜሮ የሚቆም ብሎ እያመረተ በሚገኛቸው እንደ ቢዚ ፎሬክስ አይነት መኪኖች የሚመቿችሁ ከሆነ እነዚህ መኪኖች ለየት ባለ መልኩ ከስም ጀምሮ ለውጥ አድርገው እየመጡ ነው። እንዴት እንደሆነ አብረን እናያለን። ወደ ቪዲዮ። ቶዮታ እንግዲህ የኤሌክትሪክ መኪና ኢንዱስትሪውን ከተቀላቀለ ቢቆይም ገበያን ፔኔትሬት አድርጎ ገብቶ ተጽዕኖ ማምጣት የቻለው ግን በቢዜድ ስር መኪኖች ማምረት ሲጀምር ነው። ከነዚህም ሲሪየሶች መካከል የመጀመሪያ የሆነው በጣም ተወዳጅነትን በዓለም ደረጃ ያተረፈው ቢዚ ፎሬክስ ነው። በሽያጭ ደረጃም መረጃዎች እንደሚያመለክቱት 100,000 የሚደርሱ መኪኖችን ለገበያ እንዳቀረበ ይነገራል። ከዚህ መኪና ጋር ተያይዞ ስላለው መረጃ ነው ዛሬ የምናወራው። እስከዛ ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ታዲያ ይሄ መኪና ከዚህ በኋላ ቢዚ ፎሬክስ በሚለው ስሙ ላናገኘው እንችላለን። ምክንያቱም በሚመጣው በፈረንጆቹ 2026 ስሙን ከቢዚ ፎሬክስ ወደ ቢዜድ እንዲሁም በአቅምም የተሻለ ቻርጅ ቆይታንም በተጨማሪም የተወሰኑ የዲዛይን ለውጦችን በማድረግ ወደ ገበያ እስኪቀርብ እየተጠበቀ ነው ያለው አሁን። ስሙን የቀየረበት ምክንያት ከቢዚ ፎሬክስ ይልቅ ቀለል እንዲል ቢዚ ይሻላል በሚል አንዱ ምክንያት ነው። ቢዚ ፎሬክስ የሚለው ማይንድ ሴት ጠፍቶ የተሻለው ቢዜድ ከሌሎች መኪኖች ጋር ከነ ቢዋይዲ፣ ቴስላ ከነዚህ መኪኖች ጋር እኩል እንዲጠራ እኩል የተሻለ መኪና እንዳላቸው ለውጥ እንዳደረጉ እንዲታወቅ ሲሆን በተጨማሪም ለማርኬቲንግ ፐርፐዝ ቀለል እንዲል ይባላል። ለማንኛውም እስኪ ቢዜድን ከቢዚ ፎሬክስ አሻሽለነዋን ያሉበትን ነጥቦች እናያቸው። አንደኛው ከዲዛይን አንጻር ነው። ብዙም ለውጥ ባይኖረውም እንደሚታወቀው ጠርዝ የበዛበት ነው ቢዚ ፎሬክስ። ቢዚ ላይ የተወሰነ ጠርዞቹን ቀንሰው ስሊክ አድርገውታል፣ ይሻላል ከቢዚ ፎሬክስ። ወደ ውስጥ ስንገባ ደግሞ ኢንፎቴይንመንት ስክሪኑን ስናይ የቢዚ ፎሬክስ እንደሚታወቀው 12.3 ኢንች ስክሪን ነበር። በተሻሻለው ቢዚ ግን በ14 ኢንች አቅርበውታል። እንግዲህ በተሻሻለውና በቢዚ ፎሬክስ መካከል ያለው የባትሪ ቴክኖሎጂያቸውን ስናይ ትልቁን የባትሪ አማራጫቸውን ነው የምናየው። ቢዚ ፎሬክስ 71.4 ኪሎዋት አወር ባትሪ ሲኖረው ቢዜድ ደግሞ ቶዮታ እንደሚታወቀው ሶሊድ ስቴት ባትሪ ዲቨሎፕ እያደረገ እንደሆነ ይታወቃል። እዚህ መኪና ላይም 74.4 ኪሎዋት አወር ሶሊድ ስቴት ባትሪ የተገጠመለት እንደሆነ ነው የተነገረ ያለው። በአንድ ቻርጅ ምን ያክል ይሄዳል የሚለውን ስናይ ደግሞ ቢዚ ፎሬክስ ያው እንደሚታወቀው 400 ይሄዳል ይባላል። አቬሬጅ ግን ከ360 ኪሎ ሜትር እንደሚሄድ ነው የሚታወቀው። የተሻሻለውን ቢዜድን ስናይ ደግሞ 505 ኪሎ ሜትር ያክል እንደሚሄድ ነው የተነገረው። ፓወራቸውን ወይም የሚያመነጩትን ጉልበት ስንመለከት ደግሞ ቢዜድ ፎሬክስ 201 የፈረስ ጉልበት በፍሮንት ዊል ድራይቭ እና 210 የፈረስ ጉልበት ደግሞ በኦል ዊል ድራይቭ ያመነጫል። ቢዜድን ስናይ ደግሞ 250 የፈረስ ጉልበት በፍሮንት ዊል ድራይቭ እና በ338 የፈረስ ጉልበት ደግሞ በኦል ዊል ድራይቭ ያመነጫል። እንግዲህ እንዳስተዋላችሁት ልዩነታቸው ትንሽ ሰፋ ያለ ነው በቢዚ ፎሬክስ እና በተሻሻለው ቢዜድ። በተጨማሪም ቶዮታ ምንድነው ያደረገው የአሜሪካ ደንበኞቹን ለመሳብ ያለምንም አዳፕተር የቴስላን ቻርጅ ስቴሽኖች መጠቀም እንዲችል አድርገው ነው የሰሩት። በመጨረሻም ከዋጋ አንጻር ናቸው። ቢዚ እንግዲህ እንደሚታወቀው እስከ $43,000 አካባቢ ነው የተሸጠ የሚገኘው። የተሻሻለው ቢዜድ ደግሞ እስከ $45,000 ይሸጣል ተብሎ ነው ኤስቲሜት እየተደረገ ያለው። ነገር ግን ቢዚ ፎሬክስ መኪናን መግዛት የምታስቡ ሰዎች ከ6 እስከ 8 ወር ብትታገሱ የተሻሻለውን መግዛት ትችላላችሁ ብዬ አስባለሁኝ። የዛሬው ቪዲዮአችን ይህንን ይመስል ነበር። አብራችሁኝ ስለቆያችሁ አመሰግናለሁ። ቻው።